ጠቅላይ ሚኒስትር አብይ አህመድ በትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ አመራር በትምህርት ዘርፍ አስደናቂ ውጤት ተመዝግቧል በማለት የሰጡት ምስጋና በአገሪቱ ካለው ተጨባጭ የትምህርት ጥራት ቀውስና ከ90 በመቶ በላይ ተማሪዎች ከሚወድቁበት የ12ኛ ክፍል ብሔራዊ ፈተና ውጤት ጋር ተደምሮ በማህበራዊ ሚዲያ ላይ ከፍተኛ ተቃውሞና ትችት እያስነሳ ይገኛል። ጠቅላይ ሚኒስትሩ በቅርቡ ባደረጉት ንግግር በትምህርት ዘርፍ ከሀ እስከ ፐ የተገኘው ውጤት ያስደንቃል ያሉ ሲሆን በተለይም ውጤቱ በአንድ የቀድሞ ተቃዋሚ ፓርቲ አመራር መመራቱ ይበልጥ ልዩ እንደሚያደርገው ገልጸዋል። ጠቅላይ ሚኒስትሩ ፕሮፌሰር ብርሃኑን የመንግስትን ፖሊሲ ተቀብለውና ሀገራቸውን ወደው የሚያገለግሉ የፖለቲካ መሪዎች ተምሳሌት አድርገው አቅርቧቸዋል። ሆኖም ይህ አገላለጽ በአንዳንድ ምሁራን ዘንድ የተቃውሞ ፖለቲካውን የማዳከምና የኢዜማን መሪ የመንግስት አገልጋይ የማድረግ ስልት ተደርጎ ተወስዷል። በተጨባጭ መረጃዎች ሲታይ ግን ባለፉት ተከታታይ ዓመታት የተመዘገበው የ12ኛ ክፍል ፈተና ውጤት የትምህርት ስርዓቱን ውድቀት የሚያሳይ ሆነዋል። ለምሳሌ በ2017 ዓመተ ምህረት ከ600 ሺህ በላይ ተማሪዎች ፈተናውን ከወሰዱት 91 በመቶ የሚሆኑት ከ50 በመቶ በታች በማምጣት መውደቃቸው ይታወሳል። ከ1200 በላይ ትምህርት ቤቶች ደግሞ አንድም ተማሪ አላሳለፉም። ይህንን እውነታ በመጥቀስ በርካታ ሰዎች ጠቅላይ ሚኒስትሩ ያደነቁት ውጤት ተማሪዎችን በጅምላ ማስወደቅና ትውልድን ተስፋ ማስቆረጥ ከሆነ ትክክል ናቸው በሚል በፌዝ የታጀበ ትችት እያስተጋባ ይገኛል። በሌላ በኩል ይህ የጠቅላይ ሚኒስትሩ አድናቆት መንግስታቸው በአማራና በኦሮሚያ ክልሎች ካለበት የጸጥታ ቀውስ ከጅምላ እስራትና ከሰብአዊ መብት ጥሰቶች ትኩረት ለማስለወጥ የተዘጋጀ የፖለቲካ ድራማ ነው የሚሉ ወገኖችም አልጠፉም። አምነስቲ ኢንተርናሽናል እና ሌሎች የሰብአዊ መብት ተሟጋቾች መንግስት በማህበራዊ ሚዲያ ተጠቃሚዎችና በጋዜጠኞች ላይ እያደረገ ያለውን አፈና በመጥቀስ እንዲህ ያሉት የሙገሳ መድረኮች የዲሞክራሲ ጭንብል ለመለበስ የታለሙ ናቸው ይላሉ። የጠቅላይ ሚኒስትሩ ጥሪ ለሁሉም ተቃዋሚዎች የቀረበ ሲሆን እንደ ፕሮፌሰር ብርሃኑ የመንግስትን መንገድ ተቀብላችሁ ስሩ የሚል ይዘትም አለው። ይህ ደግሞ በሀገሪቱ የብዛ ፓርቲ ስርዓት እየጠፋ መሆኑንና አንድ ፓርቲ አንድ ሀሳብ የሚለው አስተሳሰብ እየነገሰ መሆኑን እንደሚያሳይ ተንታኞች ስጋታቸውን እየገለጹ ይገኛሉ። ፕሮፌሰር ብርሃኑ በቅርቡ ከኢዜማ ፓርቲ መሪነታቸው መነሳታቸው ደግሞ በፓርቲያቸው ውስጥ እንኳን ያላቸው ተቀባይነት ጥያቄ ውስጥ መውደቁን የሚያሳይ መረጃ ሆኖ ቀርቧል። በመጨረሻም ጠቅላይ ሚኒስትሩ ሌሎች ባለስልጣናትም የፕሮፌሰሩን መንገድ እንዲከተሉና በጀት ባይኖርም ለምነው ውጤት እንዲያመጡ ያዘዙ ሲሆን ይህም በመንግስት መዋቅር ውስጥ ያለውን ከፍተኛ የፋይናንስ ቀውስና የአስተዳደር ድክመት ፍንጭ የሚሰጥ እንደሆነ ተመላክቷል። ይህ በምስጋና የተጀመረው ንግግር በኢትዮጵያ ፖለቲካ ውስጥ አዲስ የአሰላለፍ ለውጥ ይዞ ይመጣ ይሆን ወይስ የተቃውሞ ድምጾችን ይበልጥ ያበረታል የሚለው ወደፊት የምታይ ይሆናል።